ፀሐይዋ ስትጠልቅ ትንሽ ላይን ይዞ ማታ ጨረቃ ስትል ልትቀይር ቦታ ከመስኩ ማዶ ከወይኑ ስፍራ ቆሜ ውዴን አግኝቻት ሳልጠግባት ስሜ ለእኔ ያለሽ ፍቅር ይገላታል እያሉ ሰዎች ያወራሉ። ይበሏ ለመሞት ነው የምኖር። ስለዚህ አንተን አፍቅሬ ኖራ ሞተሽ ልባል ሰው የለበት ስፍራው ግን አለችኝ ውዴ ልሄድ ነው ፈራው የዓይኗን ጫፍ ይዤ ተከትዬ ባይ ማዶ ከወይኗ ጥጋ ቆሟል አንድ ሰው እናቴ ማንም ሰው እንዲነጥለኝ አልፈቅድም። እኔም ካንተ ማንም አይነጥለኝ። በፍጹም አትፍሪናይ በዚያ ይግባኝ ስጋት የሰውን አይደለማይ ፈጣሪ ነው መስማት አንዳርገን ያለው ሆዴ ፍቅር ያሰኘን የሚለየ ቢሆናው ለምን አገናኝ አላዳንኩሽም ኖሪያው ተቀምኩሽ አላዳንኩሽም አለው አላልኩሽም አላዳንኩሽም ሐኪም አልሆንኩሽም አላዳንኩሽም አልተጋራውሽም አላዳንኩሽም በድን አይጠቅምሽም አላዳንኩሽም ተስፋ አልሰጠውሽም አላዳንኩሽም አላዳንኩሽም እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን ሕይወት አለን የሚታየን አባ ወይዬ እኔ እናት ይቅርታ አድርግልኝ። አልተቀየምኩሽም። አንተን ላስቀየም አልፈልግም። እንድታዝንብኝም አልፈልግም። እንደሷ አትበይ። አሁን የመጣሁት ይዤሽ ልሄድ ነው። መሄድ አልችልም። ለምን? ጠልተሽኛል? እንደሷ አትበል አባ። እኮ እንደዛ ከሆነ ተመለሻ። እንደሱ ማድረግ በፍጹም አልችልም። አፈቅርሻለሁ። አንቺ ውጪ ምንም ማስበው ነገር የለም። ጭራሽ ሁኔታዬን ሳው እያበርኩ እንደሆነ ተሰማኝ። ምን ሰው አለኝ ብዬ ችየለይሻለሁ በቃ አታስጨንቅ። ማምላክ ምስክሬን አዳግም ወደ ቤትሽ ተመልሼ አልመጣም። ለመጨረሻ ጊዜ ልጠይቅሽ እባክሽ አብረን ነው። አዝናለሁ። ምን አልችልም። ሐዘን ወይ አይሞላ አስስቃይ ብቻ ደርሶ አይደላ ቢሞላልኝ ብዬ ወጥቻለሁ ባህር አቋርጬ ተጉሽ ዜና ከኢትዮጵያ ተነስተው ወደ ሳውዲ አረቢያ ሲጓዙ የነበሩ ኢትዮጵያውያን ስደተኞች በጀልባ ላይ እንዳሉ ድንገት በተፈጠረባቸው ማዕበል ከግማሽ በላይ የሚሆኑት መሞታቸው የተረጋገጠ ሲሆን ቁጥራቸው ያልታወቁ ሰዎች ደግሞ የት እንደገቡ አልታወቁም። ሳሚ መጣ። ይሄ ዓለም በቃ ከእንግዲህ ያሰኘ መገፋት እኮ ነው ውዴ ያገናኘ
መቼማ ይሰረዝ በሞት መልአክ አብረን መሆን የለብንም። እኔም ያላንተ መኖር እየኖርሽ ነበር እኮ ታገኛለሁ ነው ደሞ ነክቶ አግኝቼ ካለው አይደል ዛሬ በህልሜ ላይ መክሰበት ዝታ ደሞ ሀገሬው በሙሉ ስላንተ ሳወራ አበደች ያለ አታፈቅረኝም አልሱ አፈቅርሻለሁ ግን ደግሞ አንዴ የሞተ ሰው ሞተ ነው አይደለም ይባላል። ይወቀስከኝ ምን እንዳደርግ ነበር የጠበቅከው? አንተ በእነዚያ ጊዜያት አንድም ቀን ልትፈልገኝ አልሞከርክም። ይህን ሰውዬ ሽባልል እናት የአባት ህይወት አይተርፍም ነበር። ምን ላድርግ? ደመና ፀሐይ ቢሸፍንም ፊቷን ጨርሷ ያጠፋም ነዲዱ ሙቀቷን። እባክህ ከዚህ ሰቆቃ ዓለም የምንወጣበትን መፍትሄ አስብ። የምትስማሚ ከሆነ እኔ ጋር እንዳሳባችሁ። በዚህ ሰዓት አንተም ብቻ ነው መስማት የምፈልገው። ማንንም ወደማያገኝና ሰላማዊ ህይወት ወደምንኖርበት ቦታ ይዤሽ ምን ቢያንስ ከዚህ የተሻለ ህይወት እንኖራለን። ካንተ ጋር የትም ቢሆን አብሬ ለመጥፋት ዝግጁ ነኝ።